እስቲ አጭር ጸሎት እንጸልይ ከኔ ጋራ። የሰራዊት ጌታ እግዚአብሔር ሆይ በኢየሱስ ክርስቶስ ስም ከፈበል የሚመስልህ የለምና ኩያ የለህምና አቻ የለህምና ተወዳዳሪ የለህምና የፈቀድከውንና የወደድከውን ታደርግ ዘንድ ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህም ይከለከል ዘንድ ከቶ እንደማይቻል እግዚአብሔር ሆይ የታወቀ ስለሆነ ክብር ላንተ ይሁን። ማንንም አንተነትህን ሊጋፋ ማንንም ባንተነት ላይ ሊነሳ ስለማይችል እግዚአብሔር ሆይ በጌታ በኢየሱስ ስም ስላስደናቂውና ታላቅ ስለሆነው ክብር ስለ ማንነት ስለ ህያውነት ስለ ሉዓላዊነትና ስለ ግርማዊነት እግዚአብሔር ሆይ ክብር ላንተ ይሁን። አምላካችን ሆይ በዚህ ሰዓት ከልዑሉ ጌታ ካንተ ዘንድ የሚመጣልንን ድምጽህን ስንሰማ በጌታ በኢየሱስ ስም የማስተዋልና የጥበብ መንፈስ በእያንዳንዳችን ላይ እንዲሆን እለምንሃለሁ። እግዚአብሔር ሆይ ምሕረትን አስበህ ህዝብህን እርዳን። እኔን ደካማ ባሪያህንም ደግሞ በመንፈስ አግዝ ጌታ ሆይ። የሰይጣንና ያጋንንት የክፉ መንፈስ አሰራር በስምህ የተረገጠ ይሁን። ከፍ በል ጌታ ሆይ በኢየሱስ ክርስቶስ ስም አሜን። ሃሌሉያ። ዛሬ አብረን የምንማረው ባለን ጊዜ ውስጥ አብረን የምንካፈለው እግዚአብሔር የሰጠኝ ሐሳብ በፈቃዱ መኖር በሚል ሐሳብ ነው። ዛሬ የምንማረው በፈቃዱ መኖር በሚል የእግዚአብሔር ጥልቅ ሐሳብ ዛሬ አብረን የጌታን ፈቃድ እናያለን። ሃሌሉያ። የምንካፈልበት የመጽሐፍ ቅዱስ ክፍላችን አንደኛ ጴጥሮስ ምዕራፍ 4 ላይ ያለው ሙሉ ምዕራፉን ነው ዛሬ የምንነጋገረው። ነገር ግን ለመነሻ እንዲሆነኝ ምዕራፍ 4 ከ1 እስከ 2 ያለውን ቁጥር በጌታ በኢየሱስ ስም አነባለሁ። እንግዲህ ክርስቶስ በስጋው መከራን ስለተቀበለ እናንተም በዚሁ ዓላማ ታጥቃችሁ ተነሱ። ምክንያቱም በስጋው መከራን የሚቀበል ሰው ኃጢአትን ትተዋል። ከዚህም የተነሳ ከእንግዲህ በሚቀረው ምድራዊ ሕይወት እንደ እግዚአብሔር ፍቃድ እንጂ እንደ ስጋ ምኞት አይኖርም ይላል። ክብር ለኢየሱስ ይሁን። ደግሜ ያነባዋለሁ። እንግዲህ ክርስቶስ በስጋው መከራን ስለተቀበለ እናንተም በዚሁ ዓላማ ታጥቃችሁ ተነሱ። ምክንያቱም በስጋው መከራን የሚቀበል ሰው ኃጢአትን ትተዋል። ከዚህም የተነሳ ከእንግዲህ በሚቀረው ምድራዊ ሕይወት እንደ እግዚአብሔር ፍቃድ እንጂ እንደ ስጋ ምኞት አይኖርም ይላል። ኢየሱስ ጌታ ነው። እንግዲህ በዚህ ሐሳብ ውስጥ ያለውን ነገር ወደ ክፍሉ ጠልቆ በመግባት ሐሳቡን ማየት ከመጀመራችን በፊት እንደዚሁ አጠር ያለ ትንሽ የዚህ አጠቃላይ የጴጥሮስን መጽሐፍ ዳሰሳ ማየት ጥሩ ነው። እንግዲህ ይሄንን ደብዳቤ ይሄንን የመጀመሪያው የአንደኛ ጴጥሮስ ተብሎ የተሰየመውን መልእክት የላከው ወይም የጻፈው ያው መጽሐፉ ስሙ እንደሚነግረን ሐዋርያው ጴጥሮስ ነው። ሐዋርያው ጴጥሮስ ይሄንን ደብዳቤ ይሄንን መልእክት የላከላቸው የመልእክቱ ተቀባይ የመልእክቱ ተደራሲ የሆኑት ሰዎች ደግሞ በዛን ወቅት ላይ በከፍተኛ ሁኔታ በከባድ ስደት ተበታትነው ወደ ተለያዩ በውስጣቸው 27 ከተሞችን ባቀፉ 5 አውራጃዎች ውስጥ እነዚህ ጳንጦስ፣ ገላትያ፣ ቀጳዶቅያ፣ እስያ፣ ቢታንያ ተብሎ በሚጠሩ 5 አውራጃዎች በውስጣቸው 27 ከተሞችን የያዙ በእነዚህ ከተማዎች ሁሉ የተሰደዱና የተበተኑ ከአይሁድም ከአሕዛብም ወገን ለሆኑ አማኝ ክርስቲያኖች የተጻፈ ደብዳቤ ነው። ይሄ ሁኔታ የተከሰተውና መበተኑና መጻተኛ መሆን እንግዳ መሆን ወደ ተለያየ ቦታ ላይ መሄድ ምክንያት የሆነበት ደግሞ እጅግ በጣም ጨካኝ የሆነ ክፉ የሆነ ክርስትናንና ክርስቲያኖችን አብዝቶ የሚጠላ ኔሮ የሚባል ንጉስ የተነሳበት ወቅት ነበር። ይሄ ንጉስ በክርስትና ላይና በክርስቲያኖች ላይ ከፍተኛ የሆነ ስደት ከማምጣቱ የተነሳ ክርስቲያኖች ቤታቸው እየተቃጠለ ንብረታቸው እየተዘረፈ ከሮምም ከኢየሩሳሌምም ደግሞ ፈጽሞ እንዲወጡ ከከተማ እንዲባረሩ እየተወሰነባቸው በከፍተኛ አስጨናቂና ከባድ ሁኔታ ውስጥ ተበታትነው ላሉ ክርስቲያን ከአይሁድም ከአሕዛብም ወገን ለሆኑ ወገኖች የላከው ወይም የጻፈው ደብዳቤ ነው። ይሄንን ደብዳቤ ሐዋርያው ጴጥሮስ ለነዚህ ለተበተኑትና በስደት ላይ ላሉት አማኞች ሲጽፍላቸው የሚጽፍበት ደግሞ ምክንያት አለው። የሚጽፍበት ዓላማ አለው። ይሄም ዓላማው የመጀመሪያው በከፍተኛ ስደት በከፍተኛ መከራ በከፍተኛ አስጨናቂና አጣብቅኝ ሁኔታ ውስጥ ላሉት ለነዚህ አማኞች የማጽናናትና የማበረታታትን ዓላማ ተኮር የሆነ ደብዳቤ ነው ሐዋርያው ጴጥሮስ የጻፈላቸው። እንዲበረታቱ እንዲጽናኑ አይዟችሁ ብሎ ኢንካሬጅ ለማድረግ የጻፈው ነው አንደኛው ዓላማው ይሄ ደብዳቤ ማለት ነው። ሌላው በመከራ ውስጥ እያለፉ ያሉት እነዚህ ሰዎች ክርስቶስ የሰራላቸውን ነገር በማሰብ በክርስቶስ የተደረገላቸውን
የሚያስፈልገውን ነገር በማየት ለእግዚአብሔር በመታዘዝ ለእግዚአብሔር ፍቃድ በመኖር እግዚአብሔርን ደስ የሚያሰኘውን ነገር ሁሉ በሚያልፉበት ጎዳና ባሉበት ህይወታቸው ውስጥ እግዚአብሔር የሚደሰትበትን ቀዳሚ ምርጫቸው በማድረግ ለእግዚአብሔር ፍቃድ ለእግዚአብሔር ደስታ በመታዘዝ እንዲኖሩ የሚታዘዙባቸውን የመታዘዣ አቅጣጫዎች በማሳየት መመሪያ መስጠት ኢንስትራክት ማድረግ ሌላኛው መጽሐፉን የጻፈበት የጻፊው ዓላማ ነው። በሶስተኛ ደረጃ ጠቅለል ባለ መልኩ አንጋፋ በሆነ ከመጽሐፉ ላይ በመውሰድ ነው ያቀረብኩላችሁ። በዚህ ውስጥ ግን ዘርዘር ያሉ ደግሞ ሐሳቦችን ሙሉ መጽሐፉን ስታጠኑት ታገኛላችሁ። በዚሁ አጋጣሚ አንደኛ ጴጥሮስ መጽሐፍ ይነበብ። ሃሌሉያ ክብር ለኢየሱስ ይሁን። ዋናም በዚህ ውስጥ ደግሞ በሶስተኛ የምንመለከተው ነገር በመከራ ውስጥ ሲታለፍ በመከራ ውስጥ አንድ ሰው ሲያልፍ እነዚህን አማኞች ነው የሚነግራቸው እውነተኛ ተስፋ እውነተኛ መጽናኛ እውነተኛ ወዳጅ እውነተኛ ማረፊያ እውነተኛ ወገን ክርስቶስ ስለሆነ በመከራ ሲታለፍ በእምነት በመጽናት በመታገስ በታማኝነት ጸንቶ መኖር ደግሞ በጣም አስፈላጊ ነው የሚልን ደግሞ አንጋፋ የሆነ መልእክትን ደግሞ በዚህ መጽሐፍ ውስጥ ጻፊው ያቀርባል። ክብር ለኢየሱስ ይሁን። ምክንያቱም መልእክቱ የተጻፈላቸው ያሉት ሰዎች አስቸጋሪ በሆነ አስጨናቂ በሆነ ሁኔታ ውስጥ ስላሉ ነው። እንግዲህ አሁን የዚህን አንደኛው ጴጥሮስ መጽሐፍ በማጥበብ ወደ ምዕራፍ 4 ስንመጣና ደግሞ ምዕራፍ 4 ላይ ያለውን ነገር ስንመለከት እነዚህ በመከራ ውስጥ እያለፉ ያሉ በአስጨናቂ ሁኔታ ውስጥ እየተጓዙ ያሉት አማኞች በመከራ ውስጥ ሲያልፉ ሊኖራቸው ስለሚገባ አቋም ሊኖራቸው ስለሚገባ ስብዕና ሊኖራቸው ስለሚገባ ህይወት በዚህ ክፍል ላይ ያስቀምጣል። በምዕራፍ 4 ላይ በዚህ በምዕራፍ 4 ላይ የሚያስቀምጠው ደግሞ የህይወት ወይም አቋም ወይም ስብዕና እንደ እግዚአብሔር ፍቃድ ወይም በእግዚአብሔር ሐሳብ ውስጥ መኖር የሚለውን ጭብጥ የያዘ ሐሳብ ነው። ክብር ለኢየሱስ ይሁን። ታዲያ ጻፊው እንደ ፍቃዱ እንዲኖሩ ከሚያደርጓቸው ምክንያቶች ውስጥ በመጽሐፍ ውስጥ ካስቀመጣቸው ውስጥ በዚህ በምዕራፍ 4 ላይ እንደ እግዚአብሔር ፍቃድ እንዲኖሩ በሚያልፉበት በዚህ መከራ ውስጥ በሚሄዱበት በዚህ አስጨናቂ ሁኔታ ውስጥ እንደ ሰው ምኞት እንደ ስጋ ፈቃድ እንደ ራሳቸው ሐሳብ ሳይሆን እንደ እግዚአብሔር ፍላጎት እንደ እግዚአብሔር ፍቃድ እንደ እግዚአብሔር ፕሮግራም ህይወታቸውን እንዴት መምራት እንዳለባቸውና እንደ እግዚአብሔር ፍቃድም ደግሞ ህይወታቸውን እንዲመሩ የሚያደርጋቸውን ምክንያት በዚህ በምዕራፍ 4ኛው መልእክቱ ላይ ጻፊው ያስቀምጣል። ኢየሱስ ጌታ ነው። በመከራ ያለፉ ያሉት እነዚህ ሰዎች ሰዋዊ በሆነ ሐሳብ ሰዋዊ በሆነ ፕሮግራም ሰዋዊ በሆነ አጀንዳ ሰዋዊ በሆነ አመለካከት ሰዋዊ በሆነ አስተያየት ሰዋዊ በሆነ የህይወት ቅኝት ውስጥ በመግባት ከሚወዱትና ከሚወዳቸው ከአምላካቸው ጋር እውነትን በመቀበል እየተሰደዱለት ላሉት እውነት በዚህ ዋጋ እየከፈሉለት ላሉለት እውነት ራሳቸውን በመለየት ከአምላካቸው ጋር እየተሰደዱለት ላሉለት ዋጋ እየከፈሉለት ላሉለት ለአምላካቸው የሚሆን ስብዕናን የሚሆን ህይወት በመያዝ ከጌታቸው ጋር እንዳይጣሉ ከአምላካቸው ጋር ያላቸው ህብረት እንዳይረበሽ ህይወታቸው የሚቃኙበትን መርህ የሚሰጥበት ክፍል ነው። ክብር ለኢየሱስ ይሁን። እንግዲህ ያኔና እዚያ የነበሩት እነዛ አማኞች እነዚያ ሰዎች ይሄ መልእክት በጳውሎስ በጴጥሮስ በኩል የተጻፈላቸው የነበሩ ሰዎች እዛ ቢሆኑም ደብዳቤው ግን መልእክቱ ግን ዛሬ ተጠርሶ በእኛም እጅ ደግሞ ገብቷል። ክብር ለኢየሱስ ይሁን። አሁንና እዚህ ላለነው ለኛም ደግሞ በምንም ሁኔታ ውስጥ እንሆን በምንም አይነት መንገድ ውስጥ እንለፍ ማንም እንሁን የገጠመን ነገር ምን ይሁን የትኛውንም አይነት ከፍታ ስፋትና ጥልቀት ይኑረው በምናልፍበት በምንጓዝበት በምንሄድበት የህይወት እንቅስቃሴያችን ሁሉ ውስጥ ደግሞ